ስትረስ በዘመናችን በብዙ ሰዎች ላይ የሚታይ ችግር ነው። ዛሬ ስትረስ ምን እንደሆነ፣ ምን እንደሚያመጣና እንዴት መቆጣጠር እንደምንችል እናያለን። ልብ በፍጥነት ይመታል። ድካም ስሜት ይሰማል። ተስፋ መቁረጥ አለ። የመርሳት አለ። መርሳት ተልተሎ። እነዚህ ሁሉ የስትረስ ምልክቶች ሊሆኑ ይችላሉ። ስትረስ ምን ማለት ነው? ስትረስ ማለት ሰውነታችን ለግፊት፣ ለፍርሃት እና ለአደጋዎች ሲመልስ የሚፈጠር ተፈጥሯዊ ምላሽ ነው። ስትረስ በትንሹ ሊጠቅም ይችላል። ከመጠን ካለፈ ግን የጤና ችግር ያመጣል። ዋና ዋና የስትረስ ምልክቶች በሶስት አይነት እናያቸዋለን። አእምሮ ላይ፣ አካላዊ ላይ ወይም ሰውነት ላይ፣ ባህሪ ላይ እናያቸዋለን ማለት ነው። አእምሮ ላይ የምናያቸው ዋና ዋና ምልክቶች ተስፋ መቁረጥ፣ አሉታዊ አስተሳሰብ ማሰብ፣ መርሳት፣ እነዚህ ዋና ዋና ምልክቶች ናቸው አእምሮ ላይ። ሰውነት ላይ የምናያቸው ዋና ዋና ምልክቶች ምንድን ናቸው? አንደኛ ህመም ስሜት ይኖራል፣ ራስ ምታት ይኖራል፣ ሆድ ማቃጠል ይኖራል፣ የልብ ምት በፍጥነት ይመታል። እነዚህ ሰውነት ላይ የምናያቸው የስትረስ ምልክቶች ናቸው። ባህሪ ላይ የምናያቸው ደግሞ ብቸኝነት ይኖራል፣ ቁጣ ይኖራል፣ አመጋገብን መቀየር፣ መጨመር ወይ መቀነስ፣ ከስራ ዘግይቶ መግባት፣ ስራን በአግባቡ አለመስራት። እነዚህ ደግሞ ባህሪ ላይ የምናያቸው ዋና ዋና ምልክቶች ናቸው። የስትረስ አይነቶችን ስናይ ደግሞ ስትረስ በሁለት እንከፍለዋለን፣ አኪዩት እና ክሮኒክ ብለን። አኪዩት ስንል የአጭር ጊዜ ነው፣ ወዲያው የሚጠፋ ነው ማለት ነው። በፈተና ጊዜ፣ በአደጋዎች ጊዜ እና በክርክር ጊዜ የሚፈጠር ስትረስ አኪዩት ስትረስ እንለው። ክሮኒክ ስትረስ የምንለው ግን ለረጅም ጊዜ የሚቆይ ነው። ይህ አደገኛ ነው ለጤና ችግር፣ በገንዘብ ችግር ምክንያት፣ በቤተሰብ ግጭት ምክንያት እና በስራ ጫና የሚመጣ ስትረስ አደጋ ነው ለጤናችን ማለት ነው። እነዚህ የስትረስ አይነቶች ናቸው። ስትረስ ሊያመጣ የሚችለው ችግር ምንድነው የሚለውን በቀጣይ እናያለን። ስትረስ ሊያመጣቸው የሚችለው የጤና ችግሮች፣ አንደኛ ግፊት ይጨምራል፣ ሁለተኛ የልብ በሽታ ያመጣል፣ ሶስተኛ ዲፕሬሽን ዲስኦርደር፣ አራተኛ የእንቅልፍ መዛባት ሊያመጣብን ይችላል። እነዚህ ከላይ ያሉትን ችግሮች ካመጣብን መቆጣጠሪያ መንገዱስ ምንድነው የሚለውን እናያለን። የመጀመሪያው በቀን ከ30 እስከ 40 ደቂቃ ኤክሰርሳይዝ ማድረግ። በሁለተኛ ደረጃ ወደ እምነት ቦታዎች በመሄድ ጸሎት ማድረግ። ሶስተኛ ሙዚቃ መስማት። አራተኛ አይንን ክድን አድርጎ ለ5 ጊዜ ቀስ ብሎ መተንፈስ። እነዚህ ሁሉ ቀላል የሚመስሉ ስትረስን የምንቆጣጠርበት መንገዶች ናቸው። ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ አድርጉ። ሰብስክራይብ በማድረግ የጤና ምክሮችን ያግኙ።